ዛር ወይስ ሰው? ለመሆኑ በህይወታችሁ ሰው ከዛር በላይ ነው ወይስ ዛር ከሰው በላይ ብላችሁ አስባችሁ ታውቃላችሁ? ብዙዎች ዛርን እንደ አስፈሪና ሰውን እንደሚቆጣጠር ኃይል ያዩታል። ሌሎች ደግሞ ዛር ያለ ሰው ህልውና የለውም ይላሉ። ዛሬ በዚህ ቪዲዮ በጥንታዊ እምነቶችና በሰው ልጅ ማንነት መካከል ያለውን ስውር ግንኙነት እንፈትሻለን። እስከ መጨረሻው አብራችሁኝ ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ነገር ለራሳችሁ ያላችሁን አመለካከት ሊቀይረው ይችላል። መጀመሪያ የምናየው የዛር ኃይል ከየት ይመጣል የሚለውን ነው። በባህላችን ዛር ፈረስ ይፈልጋል ወይም ደግሞ ባለዛር የምንለው ማለት ነው። ባለዛር የምንለው ሰው ዛሩ ሲቆጣጠረው ወይም በላዩ ላይ ሲያድር ነው። በዚህ እይታ ዛር የበላይ ይመስላል። ምክንያቱም የሰውን ጤና፣ ስሜትና ውሳኔ ስለሚያናጋ ማለት ነው። ብዙ ሰው ዛርን የሚፈራውም ለዚህ ነው። ነገር ግን አንድ እውነት አንዘንጋ። ሰው ከዛር በላይ መሆኑን የሚያሳዩ ነገሮች አሉ። እነዚህ ነገሮች የመጀመሪያው ጥገኝነት ነው። ዛር የሚንቀሳቀሰው የሚበላውና የሚጠጣው በሰው አካል ውስጥ ሆኖ ነው። ስለዚህ ያለ ሰው ዛር ባዶ ነው ማለት ነው። መጋቢውና ተሸካሚው ሰው እስከሆነ ድረስ ትልቁ ኃይል ያለው ተሸካሚው እጅ ላይ ነው ማለት ነው። ሁለተኛው ደግሞ ነፃ ፈቃድ ነው። ነፃ ፈቃድ ስንል ዛር የሚሰለጥነው ሰው በስነ ልቦና ሲሸነፍ ወይም አእምሮን አሳልፎ ሲሰጥ ነው። የሰው ልጅ የውስጥ ጥንካሬው ከነቃና እኔ ከማንኛውም መንፈስ በላይ ነኝ ብሎ ካመነ ዛሩ ቦታ ያጣል ማለት ነው። ሶስተኛውና የመጨረሻው የሰው ልጅ ክቡር ነው። ሁላችንም እናውቃለን። ስለዚህ ሰው የማሰብ የመፍጠርና የመለወጥ አቅም አለው ማለት ነው። ዛር ግን በልማድ የታሰረ ኃይል ነው ማለት ነው። ታዲያ ዛር ከሰው በላይ የሚሆነው መቼ ነው ካልን ሰው ራሱን ሲረሳና ማንነቱን ለፍርሃት አሳልፎ ሲሰጥ ብቻና ብቻ ነው። የሰው ልጅ ማንነቱን ካወቀ ግን ከማንኛውም ረቂቅ ኃይል በላይ የመሆን ተፈጥሮ አለው ማለት ነው። እናንተስ ምን ታስባላችሁ? በባህሉ ወይስ በሰማችሁት ታሪክ ሰው ከዛር በላይ ነው ወይስ ዛር ከሰው በላይ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሌሎችም እንዲደርስ ሼር አድርጉት። በቀጣይ በሌላ መንፈሳዊ ሚስጥር እስክንገናኝ ቸር ቆዩ። ቻናላችንም ሰብስክራይብ በማድረግ ቤተሰብ ይሁኑ።